ሰላም እንዴት ናችሁ? ውድ የዳጊ ቲዩብ ቻናል ቤተሰቦች አላችሁ ወይ? ዛሬ ደግሞ ማሳያችሁ እንግዲህ አዲስ አበባ ውስጥ የሚገኝ ቅንጡ አፓርትመንት ዋጋው ስንት ነው? ምን አይነትስ ነው ውስጡ? ይህ አፓርትመንት እንግዲህ አዲስ ላይፍ ሪል ስቴት የሚባል ሲሆን መገኛውም ከአፍሪካ ህብረት ፊት ለፊት ነው። ሊተራሊ ከአፍሪካ ህብረት ፊት ለፊት እንደምታዩት 3 ሊፍቶች አሉት። ወደ ውስጥ ስንገባ በጣም ዘመናዊና ጽድት ያለ ሊፍት አለው። እንደምታዩት እንግዲህ አሁን ማሳያችሁ ሙሉ በሙሉ ያለቀውን አፓርትመንት ነው። ሴራሚክ ተነጥፎለታል። የባኞ ቤት እቃዎች ገብተውለታል። በጣም እንግዲህ ዘመናዊ በር ነው ያለው። እንደምታዩት በጣም ሃይ ኳሊቲ ነው። በሃይ ኳሊቲ ፕሮዳክቶችን የተጨረሰው ይሄ አሁን የምንገኝበት ሳይት እንግዲህ ከአፍሪካ ህብረት ፊት ለፊት የሚገኘው ሳይታችን ነው። እሺ አሁን ወደ ውስጥ እንግባ እስቲ። በለው ስፋት ከፍተው ብትሉ ስፋቱ ብትሉ በስመ አብ። እንግዲህ ይሄ የምናየው እንግዲህ ባለ 3 መኝታ ክፍል ቤታችን ነው። ሙሉ ለሙሉ ያለቀ ቤታችን ነው። እንደምታዩት ሴራሚክ ተነጥፎለታል። አፍሪካ ህብረት ፊት ለፊታችን ነው። ልክ በኮሪደር በኩል ስትወጣ በበረንዳው ጋር ወደ አፍሪካ ህብረት ነው ቀጥታ የምትወጣው። አይተዋላ እዛ ጋ ነው የሚሰበሰቡት። አንተ ከዚህ ሆነ ከፈለክ ስብሰባውንም መካፈል ትችላለህ። የፈለግከውንም ሀሳብ መስጠት ትችላለህ። ኢጋድ የሚባል አለ ወደዚህ ጋር ማለት ነው። አሳይካለሁ በኋላ። ይሄ ምንድነው? ኦልሬዲ በብዛት እነዚህ ቤቶች ያውን 2700 ዩኤስዲ ነው የሚከራየው። ስንት ሬንታል 2700 ዩኤስዲ የሚከራየው ፐር መንዝ በዶላር ነው የሚከራየው። ባለ 3 መኝታው ባለ 3 ፈርኒሽ ተደርጎ ማለት ነው 2700 ዩኤስዲ። ባለ ሁለቱን ደግሞ አሳይካለሁ 1500 ዩኤስዲ። ይሄ መስጊዱ አዲሱ የሚሰራው ኢትዮጵያ ነው። በአፍሪካ አንደኛ የሚባለው መስጊድ አልነጃሺ እሱም ወሳኝ የሆነ ቦታ ነው። ወሳኝ ነው። ስለዚህ ነው እኔ ሙዚቃ 270 ጨጨው 270 ካሬ ጨጨው ሳሎን በጣም ሰፊ 270 በጣም ትልቅ ቪው ወደ አፍሪካ ህብረት ነው። ሾፒንግ ኪችን ነች። እቺ ስቶር ነች። ኦልሬዲ ቁልፍናት ነው። ችግር የለም። ይሄ የሰራተኛ ክፍል ሊሆን ይችላል። እዚህ የሰራተኛ ክፍል እዚህ ራሱን የቻለ ቦይለር አለ። ከዛ እቺ ሌላው እዚህ ጋር ይቀመጣል። ሰራተኛ ጀስት ከዚህ ተጠቅማ ወደዚህ ዘፈራ የራሷን የቻለ ሽንት ቤት አለት ትጠቀማለች። ወደ ሻወር አለ ጽድት ያለ ይሰጥባታል። ማስተር ቤድሩም ወይስ አይደለም? የልጆች መኝታ ማለት ነው። ይህንንም አንድ ላይ ነው የምትሰሩላችሁ ማለት ነው። ይህ በፉል ፊኒሽድ በሴሚ ፊኒሽድ ማለት የውጭ በር እንገጥማለን፣ አለሙኒየም እንገጥማለን። የአለሙኒየም የውሃ መስመርና የኤሌክትሪክ መስመር ዝርጋታ እናደርጋለን። አንድ ልብስ አድርገን ሴራሚክ ምናምን ስናደርግ የምንሸጠው ማለት ነው። ሴራሚክ ሳይደረግ ማለት ነው። ሽንካቤት ምናምን ስናደርግ ይህ ፉል ፊኒሽድ ነው። ሻወር ፋይሉ ግን ትልቅ ስለሚሆን ምን ላይ ልላክል ወይ ስመጣ በዜንደር ልክላለሁ። እሱ አለኝ። ይሄኛው አለኝ እኔ ምትልክልኝ የትኛው መሰለኝ? እዛ ማሳጅክ አዲሱ እሺ
የሰራተኛዋ እንደ ትርፍ አራተኛ ማለት ነው። አዎ በትርፍ ያገኘዋል። በጣም የብዙ ዓመት ኤክስፒሪየንስ አለ። አንተ ፋስት ነህ ብዙ ሰርቻለሁ። አያት ላይ መኪና ገዝቼ ነው የወጣሁት። ማለት እግዚአብሔር ረድቶኝ ነው፣ በእኔ እንትን ፈጣሪ ረድቶኝ ነው። እዚህም ቢሆን የተወሰነች አግኝቻለሁ። ቀልጣፋ ነህ። ጨለማች ላይ ስድስት ሜትር ሲሰራ መጨለሙ አይቀርም። በ38 ሚሊዮን ሙሉ ክፍያ ከፍሎኝ ቡስ ነው አንተ ይሄ ግን ባይዘው ኮሚሽኑ 1 ሚሊዮን አንድ ሚሊዮን ከአንድ መቶ ምናምን አለ። ይህን ከሸጥ እግዚአብሔር ምስክር እዚህ ላይ መሟሟት ነው። አየሁት። አሁን ቢዝነስ ካርድ ምናምን አሰራለሁ። ቢዝነስ ካርድ አሰራ። ዋናው ግን ዩቲዩብ የሚሰራ ከሆነ ዩቲዩብ ላይ አሪፍ ነው። ዩቲዩብ ላይ አንድ ጋር ነው ከሸጥኩ 1 ሚሊዮን 200 ሺህ ብር ኔት እኔ 800 ሺህ ብር እዚህ ላይ ስፕሬሶ የምትባል ነበረች ሱዙኪ አወቃት። የራሱን አየው የሌለ ነው። ኦልሞስት ወደ 900 ምናምን ካሬ ነው። እዚህ ጋር እንሰራሳለሽ። ድግስ እዚህ ውስጥ ይደረጋል። አንድ ደግሞ እዚህ ላይ መጨረሻ ቀረጻለሁ። በቃ እዚህ ጋር መታጠቢያ ቤት አለ። የሴት ለብቻ ይሁን ለብቻ። ይሄ ምግብ ምናምን እዚህ አየሁ እንዴት እንደሚያምር ራሱን የቻለ የሴትና የወንድ መታጠቢያ ቤት አለ። ሽንት ቤት ሁለት የሴት የወንድ ጥራቱን የጠበቀ የከርሰ ምድር ውሃ አለው። 24 ሰዓት ባካፕ ጄኔሬተር አለን። አየሁ እኔ ከስተመር እዚህ አምጥቼ ነው የምሸጠው። ይሄን አሳይሻቸው። ይሄን አይቶ መግዛት አለበት ሲጀምር። እንደ ካንደ ነው እንደዛ አረጋለሁ። አዎ ይኸውልህ፣ አየሁ የከርሰ ምድር ውሃ በቃ ሁሉ ነገር እንትን ያለ ነው። ለልጆች መጫወቻ ይሆናል፣ ስፖርት መስሪያ ይሆናል። ክርስትና ምንድነው ይሄ ልደት ምናምን ሲኖርብን ይሄ በነፃ ነው ያው የሚከፈል ነገር የለም። አስተማማኝ ጥበቃ ያለው ነው። ሎኬሽን አንደኛ ላከራዩትም ቢሉ ልኖርበትም ቢሉ ልቃቸው ሁሉ አሉ፣ ግን በቂ ናቸው። አሁን እነዚህ ከቀረስካቸው ሌላው ሲመጣ እንጥጥሯል። እኛ ምንም አታስብ፣ ከመጣ እግዚአብሔር ነው ያወጣ። ወርታችሁ ሁለት ነው እስከ ሶስተኛ ድረስ ፓርኪንግ ነው። 5 አለው ማለት ነው። እስከ ሶስተኛ ፓርኪንግ ነው። አዎ የትኛው አዲሱ ነው ወይስ አዲሱ? የአዲሱ ማለት ከአራተኛ ነው የሚጀምረው ላይ ቤቱ። የድሮም እንደዛ አለ። ሶስተኛ ላይ እስከ ሁለተኛ ነው የድሮ። ይሄኛው እስከ ሁለተኛ ነው። አየው ፓርኪንጉ። ይሄ ባካፕ ጄኔሬተር አለው። ታች ሁለት አለ። ይሄው እንትን አለው የኤሌክትሪክ ደግሞ ይሄ ምንድነው ቻርጅ ኤሌክትሪክ መኪና። በይሄኛው ኦልሞስት ሶስተኛ ድረስ ፓርኪንግ ነው። ፓርኪንግ ነው። ከዛ በላይ ነው። ግን ምንድነው ቤቶቹ በፍሎር እንደዚህ በፍሎር 5 ናቸው።
ይሄ 101.62 ባለ 2 መኝታ ነው። ይሄ እዚህ ዳር ላይ ያለው እዚህ ኮሎኑ ድረስ ባለ 2 መኝታ ነው። 101.62 እጽፍልሃለሁ። ስንተኛ ፍሎር ላይ ያሉት ናቸው? አንድ አይነት ናቸው ላይ ድረስ በአንድ ፍሎር 5 ነው የሚይዙት። በዚህ ሳይዝ ያሉት ባለ 2 መኝታ 101.62 እሱን እሰጥሃለሁ። ያኛው ባለ 3 መኝታ ነው። ጠርዞ የለም እሱ 116 ካሬ። አዎ ባለ እንትን ይቺ ጠርዟ ይቺ 116 ካሬ ነች። ይቺኛዋ ቤት 116 ካሬ ባለ 3 መኝታ ነች። ያቺ ይሄ 116 ካሬ አልኩ አይደለ? ያቺ ዳር ላይ ያለችው እዛ ጋር ቆርቆሮ አለች አይደል? ያቺኛ እሷ ጋር ነው የሚያልቀው። እሱ 101.27 ባለ 2 መኝታ ነው። ከሱ ወደዚህ 97 ካሬ አለ። እሱም ባለ 2 ነው። እታች ሁለቱ እንትኖች የሚገናኙበት 68 ካሬ ባለ 1 አለ። ጨለማ እሱ አትልም ያው እንትን ግን እሷ አለች። አሁን ስንት አለ? 101 97 116 101 በዛ በኩል ደግሞ 5 አለ ማለት ነው። ተርፎ ይሄም 3 ሊፍት አለው፣ ቴራስ አለው። ይሄ ግን G+22 ነው። ያኛው 20 አይደለም፣ ያኛው 20። አዎ በቃ ሶስተኛ ድረስ ፓርኪንግ ነው። ከአራት ነው የሚጀምረው። እዚህ ጋር ኢጋድ አለ። ኢጋድ ይሄ ኢጋድ ነው። ያኛው ኢጋድ አለ። አፍሪካ ህብረት አለ። በቃ በእንትን በዛ ላይ መስጊድም ሆነ ቅድም እንዳልከው ይሄ የሃይማኖት ተቋማት ምንድነው አጠገብ ነው። በቃ አሁን አየሁ አይደል ለሷም ተሳሳየው በቃ አለቀ።